አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ቲክቶክ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እናንተሳ እንዴት ቆያችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ወደ ጃማ ደጎሎ የሚሄድ 157450 ብር የፈጀ የቤት እቃ ነው ማለት ነው። የተወሰነ ለታላቅ እህቷና ሙሉ ደግሞ የሚበዛው ብዙ ለራሷ የተረተበ እቃ አብረን ረተብ ያን የሚረተብ እቃ አብረን ረተብ አብራችሁ ቆይ። ማዘዝ የምትፈልጉ ዘዙ፣ በታማኝነት አደርስላችኋለሁ። ዛሬ ደግሞ በቤቴ ነው የመጣሁት። ምክንያቱም በዛ ያለ እቃ ስለሆነ እንደምታዩት ሱቄ ጠባብ ስለሆነች ሱቅ መስራት አልቻልኩም። ስለዛ አቤት አምጥቼ ነው ቪዲዮ ለመቅረጽ እንዲመቸኝ ማለት ነው። እና እንግዲህ ከእቃዎቿን ላሳያችሁ እያንዳንዳቸውን ማለት ነው። እዚህ ጋር የምትመለከቱት ለመረተቢያ ትልቁ ረቶ 400 ሊትር ረቶ አድርጌላታለሁ ማለት ነው። እናንተ በምትፈልጉት ማረተብ ትችላላችሁ። በካርቶንም አሁን እሷ ብዛት ስላለው ረቶ እስከሚሞላ አድርጌ ከዛ ሌላውን በእንደዛ በካርቶን አስርላታለሁ ማለት ነው። ካርቶኖች አዘጋጅቻለሁ። እንግዲህ የሷ ስጀምር ከረቶ 400 ሊትር እዚህ ጋር የምትመለከቷቸውን ደግሞ የእቃ ማጠፈፊያ የእጅ ማስታጠቢያ ከነዚህ ከትንንሾቹ ጀምራ ነው እንግዲህ ሙሉ ቤት እቃ ያዘዘችኝ። እቃዎች መዘፍዘፊያ በሁለት በትንሽና በትልቅ እዚህ ጋር ደግሞ የቆሻሻ ባስኬት ውስጥ ላይ ደግሞ የምታዩትን ትልቁን ጭልፋ ለትልቅ ድስት ማለት ነው የሚሆን ትልቁን የወጥ ጭልፋ። እዚህ ጋር የልብስ ማጠቢያ በብረቱ ሳፋ መዘፍዘፊያ። እዚህ ጋር ደግሞ ትልቁ ድስት አንድ በግ የሚሰራ 50 ቁጥር ነው። በርግጥ ከአንድ በግም በላይ የሚሰራ ይመስለኛል። ምክንያቱም በጣም ትልቅ ድስት ነው። እሱን አድርጌላታለሁ። ሌላ እንግዲህ የረከቦት ስፍራ 1 ሜትር ረከቦቱ እስከ ሲኒው ሙሉ ሴሪው ማለት ነው ያዘዘችኝ ይሄንን ነው። 2 ደርዘን የውሃ ብርጭቆ እዚህ ጋር የምታዩዋቸውን ማንኪያ የቢላሃ ጭልፋ ምናምን ያኔ የስኳር እቃዎች ባንድ አድርጌያለሁኝ። እዚህ ጋር የምትመለከቷትን የዳቦ ባስኬት የእንጀራ ቁርጥ መጨመሪያ አድርጌላታለሁኝ። እዚህ ጋር የምታዩትን ቁርጥ ሳህን ደግሞ 2 ደርዘን በሁለት አይነት ማለት ነው ያደረኩላት። 2 አይነት አንድ ደርዘን ማለት ነው። ይሄ ጋር የቡና ባንድ አድርጌያቸዋለሁ። የቡና ማንከሽከሻም አለች። ይሄ ጋር የምታዩት ደግሞ ፌርሙስ ሴት ናት። ያው ብዙዎቻችሁ ታውቋታላችሁ ፌርሙስ ሴት በወርቃማ። ይሄ ጋር ደግሞ 1 ደርዘን የሾርባ ማንኪያ አድርጌላታለሁኝ። እዚህ ጋር 6 ሊትር የሽንኩርት መፍጫ ያኔ እቃዎቿ ኦሪጂናል እና ትልልቆቹ ነው ያደረገችው እና የሽንኩርት መፍጫ። ይሄ ጋር የምትመለከቷትን ደግሞ የወተት ተንጠልጣይ ሲኒ አድርጌላታለሁኝ። 3 ሴሪ የሽንኩርት መክተፊያ በምታዩት መልኩ አድርጌላታለሁኝ። ሌላ ያደረገችኝ እንግዲህ ከነዋጋው ለመስራት እቃ ብዛት ስላለው አስቸጋሪ ሆኖብኝ ነው ቪዲዮ ለማሰር ስለሆነ ደግሞ ያዘጋጀሁት ቶሎ ላሳያችሁና ልውጣ ብዬ ነው ማለት ነው። ይሄ ጋር 1 ደርዘን የሻይ ቡሽ። እዚህ ጋርም ተደራራቢ የወጥ ማራቢያ ሳህኖች ማለት ነው የምታዩዋቸው የወጥ ማራቢያ ሳህኖች። እዚህ ጋር ደግሞ ፓርቲሽን በማይካ 4 ያላት 4 ሴሪ ሆነች ማለት ነው አድርጌላታለሁ። ፌርሙስ ሌላም ብረት በብረት በሆነው ብላኝ ብረት በብረት የፌርሙስ ማለት ነው። ይሄ ጋር ደግሞ ትልቁን ሳንቺ የጁስ መፍጫ ማሽን አድርጌላታለሁኝ። ሌላ እቃዎቹ እንዳልኳችሁ ኦሪጂናሎችን ነው የማፈልገው ብላ አሪፎችን ያደረኩላት ማለት ነው። እዚህ ጋር የምታዩት ታች ስቶቭ በትልቁ አድርጌላታለሁ። በጣም አሪፍ ስቶቭ ነው። ከገዛችሁ እንግዲህ እንደዚህ አይነት እንድትገዙ መክራለሁኝ። ይሄ ጋር 3 ሊትር እና 1 ሊትር ማንቆርቆሪያዎች አድርጌላታለሁኝ። ከታች ደግሞ የምታዩትን የውሃ ኮምፕሌት ይሄ ማለት ነው የውሃ ኮምፕሌት አድርጌላታለሁ። ሌላ እነዚህን የቁርጥ ሳህኖች በተለያየ ዲዛይን አድርጌ 1 ደርዘን አድርጌላታለሁ ማለት ነው። እዚህ ጋር ደግሞ የውሃ ቦይለር አድርጌላታለሁ በቀይ ከለር። ይሄንንም እንደገና ደግሞ እዚህ ጋር ተደራራቢ ሳህኖች ባለ 3 ራኒ ማለት ነው አድርጌላታለሁ። ከነዚህ ውጪ እንግዲህ እቃዎቿ የውሃ ፍላሪክ ጆክ ከና 6 ኩባያ ጋርና የኮኪስ ማቅረቢያ። ይሄ ጋር ደግሞ የፍሪጅ እቃ አድርጌላታለሁ ማለት ነው። ሌላ ያላሳየኋችሁ ይሄንን የምታዩት ሴራሚክ ባለ 5 ድስት ማለት ነው።
4 ድስት እና 1 መጥበሻ ነው። ቆንጆ ሴራሚክ ድስት ነው። ይሄንንም አድርጌላታለሁ። እሺ ሌላ ትሪ 3 ሴሪ ትሪ አድርጌላታለሁ። 35 40 እና 50 ቁጥር 3 ሴሪ አሁንም ሰርቪስ አድርጌላታለሁ። እዚህ ጋር የምታዩትን የማይካተሪ 2 አድርጌላታለሁ ማለት ነው። እዚህ ጋር የቀረን ኢታል ብረት ድስት ባለ 5 ተደራራቢ ኢታል በሚለው ፈልጋ ነበር። እሱንም አድርጌላታለሁ ማለት ነው። እንግዲህ እሷ እቃዎች እነዚህን ይመስላሉ ማለት ነው። ሙሉ እነዚህ ናቸው የእሷ እቃዎች። ሌላ እንግዲህ የእህቷን ማሳያቸው። አሁን ደግሞ የእህቷንም በካርቶን የማደርገው ረቷ አልገዛችላትም። ይኸው በካርቶን አድርጌ ስላለች ካርቶን አዘጋጅቻለሁ። እዚህ ጋር የምታዩዋትን ፌርሙስ ትፈልጋለች አድርጌያለሁ ማለት ነው። አንድ ፌርሙስ ብቻ ናት። 2 ሊትር ፌርሙስ ነው። እዚህ ጋር ደግሞ 1 ደርዘን ቁርጥ ሰሃን እንደዚህ አይነት እህት ይስጣቸው እንግዲህ የቁርጥ ሰሃን። ሌላ ፓርቲሽን ከሷ ጋር ተመሳሳይ አንድ አድርጋላታለች። 4 ጭልፍ አላት እሷ። ይሄንንም ከሷ ጋር ተመሳሳይ የውሃ ክለሪክ ጆክ ማለት ነው በዚህ አድርጌላታለሁኝ። እዚህ ጋር 1 ሊትር የምግብ ስፍራቸውም አንድ አይነት ነው። 1 ሊትር ማንቆርቆሪያን አድርጌላታለሁኝ። እዚህ ጋር 1 ደርዘን ሻይ ቡሽ አድርጌያለሁኝ። እዚህ ጋርም አንድ አይነት ነው። ይሄም የሾርባ ማድ 1 ደርዘን ይሄንንም ለእህቷ ትፈልገዋለች አድርጌያለሁ ማለት ነው። በስርዓት አስረዋለሁ። እዚህ ጋር ለእህቷ ያዘዘች ሳንቺ ስቶቭ ነው የምታዩትን ባለ 2 ምድጃ ቆንጆ ስቶቭ ነው። ይሄን በትንሹ ከገዛችሁ እንደዚህ አይነት ስቶቭ ብዙ ይሄንን ካልገዛችሁ ደግሞ ከዚህ የሚሻለውን ለራሷ ያደረገችውን ትልቁን ታች ስቶቭ ማለት ነው። እዚህ ጋር የውሃ ብርጭቆቸውም ተመሳሳይ ነው። 1 ደርዘን አድርጊ ብላኛለች። እንግዲህ ሱቅ ያልቀረጽኩት ስላልተመቸኝ ብቻ ነው። ጠባብ ስለሆነ ሱቅ ብያቸዋለሁ። ስለዚህ ግቢ አምጥቼ ነው መቅረጽ ያስኩት። ይሄ ጋር ደግሞ ጥበብ ረከቦት ከና ሲኒ 1 ደርዘን ሲኒና ጥበብ ረከቦት ከና ሱፍራው አድርጊ ብላኝ አድርጊያለሁ ማለት ነው። ይሄ ጋር እንጀራ ቁርጥ ከእህቷ ጋር ተመሳሳይ ነው። ሰርቪስ ባለ 3 ብላኝ አድርጌላታለሁ። ትሪዎች ለሷም 2 ማይካ ትሪ የብረት ትሪም ለእህቷም ለሷም ማለት ነው ያደረኩት። እንግዲህ እህቷም እቃ ይሄንን ይመስላል። እንግዲህ ማዘዝ የምትፈልጉ ዘዙ። በዚህ መልኩ እቃችሁን እረትብላችኋለሁ። አሰሪው ደግሞ ካርቶኑን እንዴት እንደማስራው የማሳያችሁ ይሆናል። አሁን እቃዎቹን ረቶም ውስጥ የሚገቡትን ለብቻ የሚገቡትን እየለየን እንረትባለን ማለት ነው። አስራለሁኝ። ከዛ በኋላ መጨረሻውን አሳያችኋለሁኝ። አብራችሁ ስለቆያችሁ አመሰግናለሁ።